የቴሌግራም፣ የፌስቡክ እንዲሁም ሌሎች ሶሻል ሚዲያዎች የባንክ አካውንታችሁን ጨምሮ ከጂሜል አካውንታችሁ ጋር የተያያዘ ያም የኢሜል አድሬሳችሁ በሀከሮች እጅ መግባት አለመግባቱን አረጋግጣችኋል። ብዙ ሰው ሳይታወቅ ፓስወርዱ ዳርክ ዌብ ላይ ተሸጦ አካውንቱ ይዘረፋል። ብዙ ብር ከማውጣታችሁ በፊት አሁኑኑ ይህን ቪዲዮ ፌቨራይት አድርጉት። ምክንያቱም በአንድ ደቂቃ ውስጥ የኢሜላችሁን ደህንነት በነፃ የምናይበትን የዓለም አቀፍ ደህንነት ሲስተም አሳያችኋለሁ። በመጀመሪያ ስልካችሁ ላይ ባለው ብሮዘር በመግባት እንደምትመለከቱት ክሮምን እንከፍታለን። ክሮምን ከከፈትን በኋላ እዚህ ጋር ሀቪ መጀመሪያ ይመጣልን እንነካውና በቀጥታ እዚህ ጋር ኢሜላችንን እናስገባለን። ኢሜል አድሬሳችንን ካስገባን በኋላ ቼክ የሚለውን እንነካዋለን። ቼክ ስንለው እንደዚህ በቀይ ከመጣልን ኦልሬዲ ዳርክ ዌብ ላይ ያለው ወይም በሀከሮች እጅ ስለሆነ ያለው ኢሜላችን ኢሜል አድሬስ ፓስዋርዳችንን እንቀይረዋለን ማለት ነው፣ ጠንከር ወዳለ። ነገር ግን ኢሜላችሁ ላይ ወይም ደግሞ ኢሜላችሁን ጽፋችሁ ቼክ ስታደርጉት የሚመጣላችሁ ሰሌዳ አረንጓዴ ከሆነ የበራው በጣም ጥሩ ዜና ነው። ኢሜላችሁ 100% ከሀከሮች የጸዳ ነው። እዛው ክሮም ላይ እንዳለን ወደ ሆም እንሄድና ቼንጅ ጂሜል አድሬስ እንለዋለን። ጂሜል ፓስወርድ የሚለውን እነካለን። ኢሜሉ ትክክለኛው ራሱ መሆኑን በመጀመሪያ እናረጋግጣለን። ከዛ ከመጣለን በኋላ እንደዚህ ሲከፍትልን ጠንካራ የምንለውን ፓስወርድ እናስገባለን። ይህን ካደረግን በኋላ በቀጥታ ሴቭ ነው የምናደርገው። ስለዚህ አሁኑኑ